የት ነው ብዙ ጊዜ በስራ ለሚያሳልፍከው? በዚህ በኮሜዲያነትህ ብዙ ጊዜ በየት ነው ያሳልፍከው? በብሔራዊ ቲያትር፣ በመዘጋጃ ቤት፣ በሀገር ፍቅር ልበል ወይስ በየት ነው? ራስን ንገረኝ። በቲያትር ቤቶች ነው። ቲያትር ቤቶቹ ያው ሶስቱም ቲያትር ቤቶች ራስ ቲያትር፣ ማዘጋጃ ቤት ብዙ አሳልፌያለሁ። ሀገር ፍቅርም እነዚህ ሶስት ቲያትር ቤቶች ነው ብዙ ጊዜ ያሳለፍኩት። ከዛ በፊት እንደው ይሄ አብሾ የተጀመረ በልጅነትህ ሰፈር ውስጥ ትምህርት ቤት ውስጥ ወድቄ ነው ያዘኝ። እዛ ከተለከፍኩ ጀምሮ ያው በኮሜዲያንነት እስካሁን ድረስ አለሁ። ታዲያ ቤተሰቦች ዝማሩ ሊያስለቅቁ ወደ ጸበል አልወሰዱም? አይ ወድቄ ለከፈኝ ያልከኝ ስላልከኝ ነው። እንግዲህ ኮሜዲያንነትን የጀመርኩት በትምህርት ቤት ውስጥ እያለሁ ነው እና እኔ አላውቀውም፣ ግን ውስጤ ነበር ይመስለኛል። ከጓደኞቼ ጋር ስንጨዋወት ምናምን ልጆች ይስቃሉ፣ አንዳንድ ነገሮች ሲያቀርቡ ይቀበሉታል። በቃ በዚህ በኋላ እየቆየሁ ሲሄድ ውስጤ እንዳለ እየተረዳሁ ስመጣ የኮሜዲ ስራዎችን ማቅረብ ጀመርኩ። ሰውም እየተቀበለኝ መጣ። አሁን እዚህ ያለሁበት ደረጃ ደርሻለሁ። አንድ ነገር ልንገርህ። አሁን እዚህ ያሉትን ተመልካች በቴሌቪዥን የሚያዩ ተመልካች እንዲህ ልጅ አይናፋር ነው እንዴ ነው የሚሉ። እስቲ ቀና ብለያቸው። እሺ፣ ኮሜዲያን ጥላሁን እልፍነህ ለኮሜዲያንነትህ እኔ ብናገረው ጊዜ የማቃጠል ነው እንጂ ህዝብ የሚያውቀው ነገር ነው። ለመጀመሪያ ጊዜ ግን ወደ ህዝብ ያቀረብከውን ስራ ታስታውሰዋለህ? አስታውሰዋለሁ። መጠሪያው አቤት አቤት የሚል ነው። ያው በኮሜዲ ስራ ሆኖ ከሙዚቃ ጋር የተቀነባበረ ነው። በሱ ነው ከህዝብ ጋር በጣም የተዋወቅኩት። በሙዚቃ ጋር የተቀነባበረ፣ ግጥሙም ዜማውም የራስህ ነው? የራስህ ድርሰት ነው። እሷን እስቲ ባጭሩ እዚህ ለተመልካች ግጥሙ ነው ከነ ዜማው እንጂ ቁጭ እንዳልክ ነው ቆመህ ምናምን አላስቸገርኩም። ሙዚቃ ባይኖረውም አንዳንድ ቨርስ ብቻ ነው እንደተመቸ አድርገው ብቻ። ቆንጆ ልጅ ወድጄ ሸበላ ወጣት እርሜኔ ሰንበትለት ቡራ በሪያት መንገድ ዳር ይዘን ስንጨዋወት ድልድይ ውስጥ ገባ ጭቃን ሸራቷት እጫፉ ላይ ቆሜ ስልበመና እኔንም ደገመኛ ያገፋና ሰው ተረባርቦ ቢያወጣን ጎትቶ በርሜላል ዋል ወዲዋ ገብቶ ወዴን ጫን እያሉ ዋውን ሲያወጡ ሁለት ኮንጎ ጫማ ባፌ በኩል ወጡ። አቤት አቤት አረቢያ አቤት አቤት እንደዚህ በብዙ ስራዎችን ስታቀርብ አብረን ብዙ ቦታ ላይ ተገናኝተናል። አውቃቸዋለሁ። ሁሉም ተመልካቹ እንዲያስታውሳቸው ነው። ግን በመድረክ ላይ እየሰራህ ፖሊስ ለምንድን ነው የደበደበ? ደብድቦኝ አይደለም፣ ድንገት የተፈጠረ ነገር ነው። እንዴት? በአጋጣሚ እኔ የባህል ልብስ ነው ለብሼ ሰራ የነበረው። ሰው በጣም ብዙ ሞልቶ ነበር መድረክ ላይ እና ፖሊሶች ሰው ወደ መድረክ እንዳይወጣ እየከለከሉ ነበር። አመት በዓል ስለነበር አንድ ልክ የኔን አይነት የባህል ልብስ የለበሰል ለመሸለም ወደ እኔ በቀጥታ ሮጦ ሲመጣ ከፖሊሱ መንጭቆት ፖሊሱ ከኋላ እያባረረው ልጁ ባለው ፍጥነት ካቀፈኝ እንደምወድቅ ስለተረዳው በግራ በኩል መልበሻ ክፍሉ ገባ። ተከትሎኝ ገባ። ፖሊሱን ተከትሎ መጣ። እኔ ወዳኛው በኩል ስወጣ ለካ ልጁ ቀርቷል። ፖሊሱ ይወጣ እኔን አገኘ። ልጁ መስዮ አስወረደኝ። አንተ ብዙዎቹ ስራዎች በካሴት ተቀርጸው ወጥተዋል። የእነዚህን ድርሰቶች በሙሉ ራስህ ነው የምትሰራው ወይስ ከሰውም ትወስዳለህ? እስካሁን ድረስ የሰራኋቸው 2 ካሴት ሰርቻለሁ። አንደኛው ካሴት ብዙዎቹ ዘፈኖች 10 ዘፈን ነው የሚይዘው፣ 6ቱን ዘፈን ነው። ሁለተኛውን ግን 11ዱንም ዘፈን ራሴ ነኝ የዘፈንኩት። እንግዲህ 2 ካሴት ነው። እስካሁን ድረስ የሰራኋቸው ስራው በሙሉ ራሴ ነኝ። ግጥሙንም የምሰራው ዜማውንም የምሰራው ራሴ ነኝ እና እስካሁን ድረስ ከማንም ወስጄ አላውቅም። እንዴት ነው ሀብት ገንዘብ አገኘህ እንዴ? ምክንያቱም አሁን ቅርጽህ፣ ጸጉርህ፣ መልክህ ምናምን ሁሉ ወደ ምዕራባውያኑ እየሄደ ነው እና እንዴ ምን ያህል ገንዘብ ይዘሃል በካሴቱ? ዘንድሮ ገንዘብ እርባና የለውም እንጂ ማግኘትም አግኝቼ ተገኝቶ ነበር። እስቲ ንገር፣ ከቤተሰቦች ጋር እንዴት ነው ግንኙነት? ከቤተሰቦች ጋር እንደምን ነው ግንኙነት ስልህ እንዴት ነው የሚያውህ? እንደዚህ ፊት ለፊት ነው የሚያዩኝ። ፊት ለፊት ነው የሚያዩህ። ግን ከሙያህ ጋር ከስራ ጋር ስራ ውዬ ገባሁ ብለህ ስትል ምን ይለዋል? ስፔሻሊ አባቴ በጣም ቀልደኛ ነው። ቀልድ በጣም
ሲናገር በቃ ለዛ አለው ጥሩ ቀልደኛ ነው እና አንዳንድ ጊዜ በቃ ያው ቀልድ ይቀልዳል አንዳንድ ጊዜም ስገባ የቲያትር ቤት ቄሶች ደህና ዋላችሁ ምናምን ይለኛል እኔም እየሳኩኝ ቀልደኛ እንደሆነ ስለማቅ አንዳንድ ጊዜ አነጋገሩ ትንሽ ወደ ጎን ስለሆነ እና ከቤተሰቦቼ ጋር ሙያውን ይፈልገዋል ማንኛውም ቤተሰቦቼ አይቃወሙትም ሙያውን ይወዱታል እና አባቴም ይቀልዳል እንጂ በውስጡ ለሙያው ጥሩ ፍቅር ያለው ይመስለኛል። እሺ ኮሜዲያን ጥላሁን ሌላው አሁን እንግዲህ በሀገራችን ሁኔታ ላይ እንምጣና ምን ያህል ጊዜ ሄዳል ግንባር ጦሩ ድረስ? በጦር ሜዳ እኔ 6 ጊዜ ሄጃለሁ። እሺ ዝም ብለህ ሄደህ ኮሜዲያ ቀርበህ ነው የምትመጣው? ትተኩሳለህ እንደው አንድ አትሊስት ሰምቻለሁ። ምክንያቱም ተኩሳችኋል አሉ። እንደውም አንተ ድገሙኝ እያልክ ነበር አሉ የምትተኩሰው። ለነገሩ ጦር ግንባር ውስጥ ስትገባ ጥይትና መተኮስና አንተ በጣም ቀርረባላችሁ። ከአንድ ከፍተኛ ጀነራል ላይ የራሳቸውን ሽጉጥ ሰጥተውኝ ሽጉጥ እንድተኩስ ፈቅደውልኝ እና ወደ ሰማይ ነው የተኮስኩት። እንደውም ያቺ የተኮስኳት ጥይት የሻዕቢያ ጀት መታጥላለች የሚባል ጭምጭምታ አለ።